ኤለን መስክ ሀብቱን ባንክ ውስጥ አያስቀምጥም። ሌላ ሰው ሀብታም ሰው ገንዘብን ሲያስቸግር፣ እርሱ ግን እስከ መጨረሻው ሳንቲም አደጋ ላይ ይጥለዋል። ገንዘብ እረፍት ሳይሆን ነዳጅ አድርጎት የሚመለከተው ይህ ሰው ዓለምን የሚቀይሩ ኩባንያዎችን እንዴት ሊገነባ ቻለ? መልሱ እንግዳ ቢመስልም የገንዘብ አያያዝ ስልት ውስጥ ነው። ዛሬ ኤለን መስክ ሚስጥርን እንገልጠዋለን። ኤለን መስክ ከስኬት ጀርባ ያለው የገንዘብ አያያዝ ስርዓት በቀላሉ ቆጣቢ ወይም ሀብታም ብቻ ሳይሆን ገንዘብን እንደ ነዳጅ ተጠቅሞ ወደ አዲስ ፈጠራ መቀየር የመቻል ብልሃቱ ነው። አሁን በሚቀጥሉት ሀሳቦች ውስጥ እንዴት ገንዘብን ይጠቀማል የሚሉትን ሀሳቦች እንመለከታለን። የመጀመሪያው ሃይ ሪስክ ሪኢንቨስትመንት። ከፍተኛ ሀብታሞች ብዙውን ጊዜ ሀብታቸውን ያስጠብቃሉ። መስክ ግን በተቃራኒው ከፔፓል ያገኘውን $180 ሙሉ በሙሉ ወደ ስፔስ ኤክስ፣ ቴስላ እና ሶላር ሲቲ አፈሰሰው። ይህ ማለት ከሞላ ጎደል ሁሉንም እንቁላሎች በአንድ ቅርጫት ውስጥ አደረገ እንደማለት ነው። ከዚህ ስራው ምን እናገኛለን? ገንዘብ ለድህነት መጠበቅ ብቻ ሳይሆን ከፍተኛ አቅም ትርፍ በሚፈጠር ፈጠራ ላይ አውሎ እንደገና ማዋል ማለት ነው። ኖ ሪስክ ኖ ሪዋርድ የሚለው ቃል እዚህ ላይ ተግባራዊ ይሆናል ማለት ነው። ፈርስት ፕሪንሲፕል ቲንኪንግ፣ የመጀመሪያ መርህ አስተሳሰብ። መስክ ዋጋን የሚመለከተው በተለየ መንገድ ነው። ለምን ይህንን ውድ ነው ብሎ ወደ መሰረታዊ ንጥረ ነገሮች ይመለሳል። ለምሳሌ ሮኬት ለመስራት ለሚፈልገው ጥሬ ዕቃ፣ ለአልሙኒየም፣ ነዳጅ ወዘተ ዋጋ የሮኬት መሸጫ ዋጋ 2% ብቻ መሆኑን ደረሰበት። የቀረው 98% አቅርቦት፣ ሰንሰለት እና ሌሎች ኩባንያዎች ትርፍ ነበረ። ለዚህ ራሱን ፋብሪካዎች በመገንባት ወጪውን በሚገርም ሁኔታ ቀነሰው። ኤለን መስክ ከዚህ ድርጊቱ ምን እንማራለን? የገበያ ዋጋ መቀነሱን አያይም። ወደ መሰረቱ በመሄድ እንዴት ዋጋውን በከፍተኛ ደረጃ መቀነስ እችላለሁ ብሎ ይጠይቃል። ከዚያም መፍትሄ ያበጅለታል። ሌላኛው የረጅም ጊዜ ራዕይ ህልም ነው። ቴስላ መኪና ኩባንያ ከተመሰረተ በኋላ ለ10 ዓመታት ያህል ምንም አይነት ትርፍ አላሳየም ነበረ። በየዓመቱ በሚሊዮን የሚቆጠሩ ዶላር ይከስር ነበረ። የዊል ስትሪት ኢኮኖሚ ባለሙያዎች ቴስላ በቅርቡ ይከስራል፣ ኤለን መስክ ገንዘብን ጨርሶ ያብዳል እያሉ በየቀኑ ይሳለቁበት ነበረ። ነገር ግን መስክ በአጭር ጊዜ ትርፍ ላይ አይኑም ልቡም አልነበረም። እሱ ያተኮረው በረጅም ጊዜ እሴት ግንባታ ላይ ነበረ። ያገኘውን እያንዳንዱን ሳንቲም ወደ ባትሪ ምርት፣ ወደ ግንባታ፣ ወደ ቴክኖሎጂ ልማት ያመራው ነበረ። ዛሬ ላይ ቴስላ የዓለማችን ውዱ መኪና አምራች ኩባንያ ሆኗል። ዋጋውም ከቀጣዮቹ 9 ግዙፍ የመኪና አምራች ኩባንያዎች ድምር የበለጠ ነው። ከዚህ ኢንቨስትመንቱ ምን እንማራለን? ቢዝነስ ስትጀምሩ ወዲያውኑ ገንዘብ ትርፍ ለማግኘት አትቸኩሉ። ረጅም ጊዜ እሴት መገንባት ላይ አተኩሩ። ዛሬ የምትሰሩት እያንዳንዷ ሳንቲም ወዲያውኑ ፍሬ ባያፈራም ረጅም ጊዜ መሰረት ከጣላችሁ ግን ወደፊት ምንም ሊያናውጠው የማይችል ግዙፍ ሀብት ማማ ተገነባላችሁ ማለት ነው። በጨዋታ ውስጥ መግባት። እንደ አውሮፓውያን አቆጣጠር 2008 ኤለን መስክ እውነተኛ የፈተና ዘመን ነበረ። ስፔስ ኤክስ የመጀመሪያዎቹ 3 ሮኬት ሙከራዎች አከሸፈው፣ በሰማይ ላይ ፈንድተው ነበረ። የነበሩ የገንዘብ በሙሉ አልቋል። በሌላ በኩል ቴስላም በከፍተኛ የገንዘብ እጥረት ሳቢያ ለሰራተኞች ደሞዝ መክፈል አቅቶት ነበረ። በእጁ ላይ የቀረችው የመጨረሻዋ $30 ሚሊዮን ብቻ ነበረች። ይቺ ገንዘብ ሁለት ኩባንያዎች እኩል ቢከፈል ሁለቱም ሳያተርፍ ሊሞቱ ይችላሉ። አንድ መርህ መርጦ ሌላውን ቢተው ደግሞ አንዱ ህልሙ ሊቀርበት ነው። መስክ ግን እጅ አልሰጠም። የነበረውን የመጨረሻ ሳንቲም በሙሉ በኩባንያዎቹ ላይ ጨመረው።
ከጓደኞቹ የተበደረውን የሰራተኛ ደሞዝ ከፈለ። ይህ ታላቅ መስዋዕትነትና በራስ ህልም ላይ በሙሉ መወራረድ ይባላል። ይህንን ያዩ ባለሀብቶችና እንደ ናሳ ግዙፍ ተቋማት ይህ ሰው በህልሙ ህይወቱን ንብረቱን ለመስጠት ዝግጁ ነው የሚል እምነት ስላሳደሩ ናሳ 1.5 ቢሊዮን ዶላር ውል ሰጠው። ቴስላም በመጨረሻ ሰዓት በተጨማሪ ባለሀብቶች ገንዘብ ድጋፍ አገኘ። ከዚህ ድርጊቱ ምን እንማራለን? እርስዎ በራስዎ ስራ ላይ ሙሉ እምነት ከሌሎት ገንዘቡን ለመስዋዕትነት ካላዘጋጁ ሌላ ሰው መጥቶ በእርስዎ ላይ እምነት እንዲጥል ኢንቨስት እንዲያደርግ አይጠብቁ። ስኬት እውነተኛና መስዋዕትነትን ይጠይቃልና። የኤለን መስክን አስደናቂ ታሪክ በኢትዮጵያ ውስጥ በተጨባጭ ሁኔታ እንዴት ልንጠቀመው እንችላለን? የመጀመሪያው ገንዘብን ለቅንጦት ሳይሆን ለማብዛት መጠቀም ነው። አንድ አነስተኛ ቢዝነስ ጀምረው ትንሽ ትርፍ ሲያገኙ ወዲያውኑ ውድ ስልክ መግዛት ወይም ኑሮን መቀየር አይቸኩሉ። ያንን ያገኙትን ትርፍ መልሰው ወደ ቢዝነስ ያስገቡት። አንዲት ቴክኖሎጂዎች የገዙበት ስራዎችን ይሰልጥኑበት ወይም ማስታወቂያ ይስሩበት። እያንዳንዱን ሳንቲም በጥንቃቄ ምልክት ይዩት። ይህ ወጪ ምርት ጥራት ወይም ለደንበኞች እርካታ ምን ጨመረው ነገር አለ ብለው ራሳችሁን ይጠይቁ። አስፈላጊ የቢሮ ጌጣጌጦች፣ ቅንጦት ወጪዎችንና አላስፈላጊ ድግሶች በመቀነስ ገንዘብን ወደ ዋናው ምርት ጥራት ማሳደጊያ ያውሉት። ሌላኛው ነገር የረጅም ጊዜ እይታ ይኑራችሁ። በአገራችን ብዙ ጊዜ ቢዝነስ ጀምሮ በ3 እና በ4 ወራት ውስጥ ትርፍ ማግኘት ታስቦ ነው። ነገር ግን እውነተኛ ትልቅ ተቋም ለመገንባት ካሰቡ ከ3 እስከ 5 ዓመታት ያለመ ራዕይ ይዞ መስራት ያስፈልጋል። ኤለን መስክ ገንዘብን እንደ ማዳበሪያ ነው የሚመለከተው። ማዳበሪያ በሳጥን ውስጥ አስቀምጦ ቢቆለፍበት ምንም ፋይዳ ወይም ምንም ትርፍ የለውም። ነገር ግን አፈር ላይ በትነነው ውሃ ካጠጣንበት ምርቱ እጥፍ ድርብ ይሆናል። እኛም በእጃችን ያለውን ሳንቲም የምናየው ከሆነ ባንክ አስቀምጠን ዝም የምንል ከሆነ ምንም ጥቅም የለንም። ነገር ግን ገንዘባችንን አወጥተን ከማከማቻችን ከባንካችን አወጥተን ወደ እውቀት ወደ ፈጠራ እንቀይረው፣ ያኔ ትርፍ እናገኛለን። አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይማሩ፣ ይስሩ፣ ይነግዱ።